ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ልንገራችሁ። በሀይሚዬና በብሩኬ መሀል የተረዳሁትን ነገር፣ እግዚአብሔር ሲወዳችሁ ሰው ይሰጣችኋል። ሀይሚ ለብሩኬ የተሰጠች ስጦታ ናት። ብሩኬ ደግሞ ለሀይሚ የተሰጠ ስጦታ ነው ብዬ ነው የማስበው። ከማየው አንጻር፣ ከተረዳሁት አንጻር እኔ ቪዲዮ ብቻ አይደለም የማየው፣ በደንብ አድርጌ ለመረዳት እሞክራለሁኝ። መሳቅ፣ መጫወቱ፣ መደሰቱ እንዳለ ሆኖ ደግሞ በውስጥ ያሉትን ነገሮች ደግሞ ለመረዳት እሞክራለሁ። ወደ ራሴ ህይወትም አምጥቼ ለማየትም እሞክራለሁ እና አንድ የተረዳሁትን ነገር ልንገራችሁ። ፍቅር ድብቅ ነገር አይወድም፣ ግልጸኝነት ይፈልጋል። ብሩኬ ሀይሚ የሚያስከፋትን ነገር በደንብ አድርጎ ያውቃል። ሀይሚ ደግሞ ብሩኬ የሚያስከፋውን ነገር በደንብ አድርጋ ታውቃለች። ስለዚህ ትናንትም ከትናንትና ወዳም ብሩኬ አንድ ነገር ሲናገር ሰምቻለሁ። የሆነ ነገር እንዳለ፣ የተፈጠረ ነገር እንዳለ፣ ሀይሚዬ የማታውቀው ነገር እንዳለ፣ እሱንም ደግሞ እንደሚነግራት እንደሚያስረዳት የማታውቀው ነገር እንዳለ ሲናገር ነበረ። ምልላችሁ ፈልጌ ነው፣ ከዚህ በኋላ ይሄ ፍቅራችሁ ይሄ ሰላማችሁ እንዳይሻክርባችሁ ምንም አይነት መደባበቅ ሳይኖር፣ ምንም አይነት ለችግር ጊዜ መስጠትም አስፈላጊ አይደለም። የሆነ ነገር ከተፈጠረ ወዲያውኑ ፊት ለፊት መነጋገር፣ ችግሮችን መፍታት መቻል አለባችሁ። ችግር ውሎ ማሳደር ትክክል አይደለም። ችግር ውሎ ካደረ ሌላ ችግር ፈጥሮ ነው የሚመጣው ማለት ነው። ሀይሚ አገር ለቃ የምትሄድበት ምክንያት ምንድን ነው? ብሩኬን ጠልተው አይደለም። ብሩኬን በጣም ስለምትወደው ስለምታፈቅረው የኔ ነው ብላ ስለምታስብ፣ ግን ደግሞ እሱ በየዋህነት የሚያደርጋቸው ነገሮች ሰዎችን ላለማስከፋት በየዋህነት የሚያደርጋቸው ነገሮች ደግሞ የነሱን የሁለታቸውን ግንኙነት እያሻከረባቸው ስለሆነ ሀይሚ የሚያስደስታት ነገር ስላላደለ፣ ገባችሁ አደለ? እሱ በየዋህነት በመልካምነት የሚያደርጋቸው ነገሮች ተቀይረው የእነሱን ህይወት የሚያበላሹ ነገሮች ስለሆኑ እነሱን ነገሮች እንዳስተካከላቸውና እንዳርማቸው ትፈልጋለች። ስለዚህ ከዚህ በኋላ ደግሞ ብሩኬ በህይወታችሁ ውስጥ በእናንተ ህይወት ውስጥ ማንም ሰው ጣልቃ ሳይገባ የሆነ ነገር ሲፈጠር ችግራችሁን ተነጋግራችሁ መፍታት አለባችሁ። አሁን ትናንትና ደስ እንደሚሉ ሲጫወቱ ሲስቁ እግዚአብሔርን ነው የምላችሁ። ፍቅራቸው ይጋባል፣ ደስታቸው ይጋባል። እኔ በጣም ነው ደስ የሚለኝ ነው የምላችሁ። ሰላም ነው የማገኘው። ማርያምን ነው የምላችሁ እንዴት ደስ እንደሚሉ። ከቲክታክ እስከ ዩቱብ እንደምታዩት እነሱ ብቻ ናቸው። የሰው ፍቅር ሰጥቷቸዋል እግዚአብሔር። አይቀናም። እግዚአብሔር በሰጣችሁ ስጦታ ሰው መቅናት የለበትም። ምክንያቱም ፍቅርን የሚሰጠው ክብርን የሚሰጠው መውደድን የሚሰጠው እግዚአብሔር ነው። ገባችሁ አይደለ? ከሰው ምንም ነገር ሊመጣ አይችልም፣ ሊሰጥም አይችልም። የሰው ልጅ ስጦታ ይሰበራል፣ ይጠፋን ከጊዜ በኋላ። የእግዚአብሔር ስጦታ ግን ዘላለማዊ ነው። ገባችሁ አይደለ? እግዚአብሔር ሲሰጣችሁ ወዷችሁ ከልቡ ወዷችሁ ነው የሚሰጣችሁ። ገባችሁ? የኔ ናችሁ ብሎ ስለሚያስብ ፈጣሪ ለልጆቹ አብዝቶ ስለሚጨነቅ ይሰጣል ስጦታውን ደግሞ በአግባቡ የማየት ኃላፊነት የኛ ነው ብዬ ነው የማስበውና ሀይሚዬና ብሩኬ በመካከላችሁ ምንም አይነት ነገር መፍጠር የለባችሁም። ከዚህ በኋላ ችግሮችን ግዴታ ካሜራ ፊት ለፊት መጥታችሁ መነጋገርም አይጠበቅባችሁም። እዛችሁ ከካሜራ በስተጀርባ በቃ ሀይሚዬ ይሄ ነገር ስለተፈጠረ ነው፣ ብሩኬ ይሄ ነገር ስለተፈጠረ ነው፣ በግልጽ መነጋገር። በቃ ፍቅር ግልጸኝነት ይፈልጋል። ፍቅር መነጋገር ይፈልጋል። ገባችሁ? ሀይሚዬ ደግሞ እንድታምንህ ብሩኬ የኔ ነው ብላ እንድታምን ልቧ እንዲረጋጋ። እኛ ሴቶች ታውቃላችሁ፣ የኛ የምንለው ሰው በቃ የሆነ ማረጋገጫ እንፈልጋለን። በቃ እኔ እኮ የሱ ነኝ ብለን እንድንባል እንፈልጋለን። ሁላችንም ሴቶች ማለት ነው። የምንወደው ሰው የኔ ነው እንድንባል፣ የከሌናት እንድንባል እንፈልጋለን። ይሄ የኛ የሴቶች ፍላጎት ነው። ገባችሁ? ያ ነገር ካልሆነ ደግሞ የሆነ ነገር ማንም ሰው በህይወታችሁ እየመጣ በቃ እንደዚህ ነው ምናምን ይላችኋል። ምክንያቱም የሚያውቀው ነገር የለም። እነሱ በውስጥ ጨርሰው ይችላል። ወንድሞቻቸውም እንደምታዩት ፍቅረኛሞች እንደሆኑ ነው የሚነግሩን አይደለ? እኛም ስናያቸው ፍቅረኛሞች እንደሆኑ ነው የምናውቀው። ገባችሁ? ግን ደግሞ ሚዲያ ላይ ደግሞ አፈቅርሻለሁ
ወይም ደግሞ እንዲህ ነው ብሎ እሱ አልተናገረም። ገባችሁ? በእሱ በተግባር ነው የሚገልጸው። ሀይሚና ብሩኬ አብዛኛውን ጊዜ በቃል ሳይሆን በተግባር ነው የሚገልጹት ማለት ነው ተግባራቸው። ግን አንዳንድ ሰዎች ደግሞ ቃላት የሚገባቸው አሉ፣ ተግባር የማይገባቸው ማለት ነው። ያንን ነገር ተመርኩዘው ደግሞ ህይወታቸውን ለማበላሸት ብዙ መንገድ ይሄዳሉ። እና ብቻ ትናንትና የሱሪው ነገር በጣም ነበር ያሳቀኝ። ምን ልበላችሁ፣ አኩራፊነቷ፣ ደስ ቅብጠቷ እንደ ደስ እንደሚለኝ ከብሩኬ ህይወት ወጣች ብላችሁ እልል ስትሉ የነበራችሁ ልብሱን ለብሳ ደግሞ ደረቱ ላይ ትኝት ብላ አልመጣችም መሰላችሁ? እንደው ሀይሚዬ ይመችሽ ነው የምልሽ የኔ ጨሪቃ ማለት ነው። እና የኛ ውዶች፣ የሚዲያው ድምቀቶች፣ አቃጣዮች፣ አወዛጋቢዎች ማለት ነው። ከዚህ በኋላ እኛ ችግር አንፈልግም። በቃ ሰላማችሁን ነው የምንፈልገው። ተነጋግራችሁ ችግራችሁን ፈታችሁ እንድትመጡልን እንፈልጋለን። ከዚህ በኋላ እንግዲህ መልካም ነገሮች እንደሚፈጠሩ ባለሙሉ ተስፋ ነኝ። ላይክ ሼር አድርጉልኝ፣ ሰብስክራይብም አድርጉ።